ገንዘብ በስልኩ መስራት ይፈልጋሉ? መልሳችሁ አዎ ሊሆን ይችላል። ስልኩንና ኢንተርኔት በመጠቀም በቀን $10 ማግኘት ይችላሉ። እና ይህን ፒሲ ሰብስክራይብ በማድረግ መቀላቀል ትችላላችሁ። አሁን ወደ አሰራሩ እንሄዳለን። ቴሌግራም ላይ መጀመሪያ ተገቡና ቴሌግራም ቻናል ውስጥ ቴሌግራም ቦት ውስጥ ተገባላችሁ እና አሁን መጀመሪያ ዘግቡበት ስታርት ስትሉት የሚመጣላችሁ ቦታ ላይ አድርጌ ላሳያችሁ ከመጀመሪያ ጀምሬ እና ቴሌግራም ቻናል ለማግኘት ከፈለጋችሁ ይህን ኔሙን አሁን አሳያችኋለሁ። ይኸውና ይሄ ነው እንማረግላችሁ የቴሌግራም ቦት ዩዘር ኔም ይሄንን ይመስላል። ገብታችሁ መስራት ትችላላችሁ። ቴሌግራም ቻናል አለኝ ግን በዚህኛው ነው አብዛኛውን ሰው እየሰራበት ያለው። በዚህ ገብታችሁ መስራት ትችላላችሁ ከፈለጋችሁ ማለት ነው። ይኸውና አሁን በቅንፍ ያደረኩላችሁ ዩዘር ኔም እዛ ላይ ገብታችሁ ሰርች አድርጋችሁ ማግኘት ትችላላችሁ ማለት ነው። አሁን ስራዎች ቪዲዮን ትነኩታላችሁ ማለት ነው። በምነኩበት ሰዓት እስካሁን ድረስ እየከፈሉ ያሉት እንትልና ዛሬ ማሳያችሁ ዌብሳይት ነው። ዌብሳይት የሚሆን ትነኩና ቴም ብሎገርስ የምትለዋን አንድ ጊዜ እናጋታለን እሷን። ከዛ ሊንኩን ያመጣልናል ማለት ነው። ቀጥታ ሊንኩን እንክተን ነው የምንገባው። አሁን ይኸው እያመጣልን ነው። ኔትወርክ ነው። አንድ ጊዜ እንጠብቀዋለን። ይኸው ይመጣል። አሁን ይኸው መጣ። ሊንኩን ትንሽ ሊንኩን እናገዋለን። ከዛ በምናገበት ሰዓት ቀጥታ ወደ ክሮም ይወስድንና ያሰራናል ማለት ነው። ይኸው እንደምታዩት ነው። ዳሽቦርድ እያለን ነው። አሁን እኛ ማይ ቦነስ ብለን እናገዋለን። ማይ ቦነስ ሚሊዮን እናገዋለን ማለት ነው። ይኸው አሁን እየነካው እናሳያችኋለን። ይኸው ከነካ ነው በኋላ ቀጥታ ወደ እንትን ይወስደናል። ይኸው ዛሬ እንደምታዩት ዛሬ አሁን ገብቼ 0.364 ሰጥቻለሁ ማለት ነው። እንትን ብቻ ቦነስ እየሰጠኝ እየሰሩኝ በአንድ ሰዓት ውስጥ በሁለት ሰዓት ውስጥ ነው ይህንን የሰሩት። እናንተ ደግሞ በቀን እስከ $10 በላይ መስራት ትችላላችሁ ማለት ነው። አሁን ሙሉ አሰራሩን አሳያችኋለሁ ማለት ነው። ታክስ የምትለዋን ትነኩታላችሁ። የምትታየዋን ታክስ እና ጉግል ይህንን ኦንላይን ስራ ስትጀምሩ በጉግል አያይዛችሁ ጀምሩ ጥሩ ነው እላለሁ። አሁን ለመስራት ታክስ የምትለዋን እነካታለን። ታክስ የምትለዋን ማወቅ ከፈለጋችሁ ደግሞ ይኸውና በምልክት ያደረኩባትን እሷን ነክታችሁ መግባት ትችላላችሁ ማለት ነው። ከፈለጋችሁ እሷን ትነኩታላችሁ። በመነኩበት ሰዓት ወደዚህኛው ፔጅ ይወስዳችሁና ነካ ስታደርጉት እንዲያመጣላችኋል እና ይኸው ቶታል ታክስ 122 አለ እና የሚያስገኙት አንድ ላይ የሚያስገኘው $3 አለው ማለት ነው። እና በዚህ $3 እና ሌሎችም ስራዎች አሉ፣ አሰራር አሉ። በእነሱ አንድ ላይ ማግኘት ትችላላችሁ ከፈለጋችሁ ማለት ነው። አሁን እኔ መስራት የምፈልገውን አሳያችኋለሁ። እኔ አሁን መስራት የምፈልገው እየፈለግኩ ነው። እናንተ የፈለጋችሁትን ነው። እና አሰራሩ በጣም ቀላሉ ኤክስን በኤክስ ፎሎ አድርጉኝ። ቴሌግራም ቻናላችንን ጆይን በሉ እና ዩቱባችንን ፎሎ አድርጉ። እንደዚህ ያን ነገር ነው እና እንደምታዩት ብዙ ሰው ሰርቷል። ኢትዮጵያዊ ጨምሮ ሰርቷል። አሁን እናንተ ምንድነው የምታደርጉት? ስታርት የምትለዋን ትነኩታላችሁ ማለት ነው። አሁን በቅንፍ ያረኩላችሁን በምነኩበት ሰዓት ይኸው ሊንክ መጥቶላችኋል ማለት ነው። ይኸው ሊንኩ ማለት ነው። ይኸው ይሄንኛው ሊንክ አለ። እሱን ትነኩታላችሁ። ኤክስ ካላችሁ ቀጥታ ወደዚህ ወስዳችኋል ማለት ነው። ከዛ ፎሎ አድርጋችሁ ነው አይደል አይተዋል ነው። ፎሎ መጣለን። ፎሎ እናደርገዋለን። ከዛ በኋላ እንወጣለን። ስክሪንሾት እናደርጋለን። ለሱት ስክሪንሾት ካደረግን በኋላ እንወጣለን ተመልሰን እዛ ወደ እንትን እንገባለን ማለት ነው። ወደ ራሱ ወደ ታይም ብሎከር ስንገባና ያመጣልናል። ቀጥታ እሱ ቁጭ ያደርግልናል እና እንዴት አሁን ደግሞ ልካችሁ መቀበል እንደምችሉ አሳያችኋለሁ። እና በአንድ ጊዜ መቀበል አትችሉም። ተመርምሩ ምናምን ነው ብራችሁ የሚደርስላችሁ። ማይሆን ነገርም ሰርታችሁ ሊሆን ስለሚችል ተብሎ እና ይህን ሁሉ ስራ ስትሰሩ ቪፒኤን እና ሳፋሪኮም ሲም ካላችሁ እንዳትጠቀሙ። እንደ ቪፒኤን ነው ሳፋሪኮም ራሱ እንደ ሳፋሪኮም ዳታ እንደ ቪፒኤን ነው የሚቆጠረው። እቻውንም በቀስት ያደረኩላችሁን ትነኩታላችሁ ማለት ነው። ቀጥታ በምነኩበት ሰዓት ይኸው ያስመርጣችኋል። አሁን እናንተ የምትፈልጉትን ኢሜጅ ታስገባላችሁ ማለት ነው። በምታስገቡበት ሰዓት ይኸው እንደዚህ ይቆጥርላችኋል። አሁን አስተካክለዋለሁ።
በምትመጡበት ሰዓት አስተካክዬ አመጣላችኋለሁ። እየገባልኝ ነው ኢሜጅ እየገባልኝ ነው። ሙሉ ሲሆን ኢሜጁ ሙሉ ለሙሉ ያመጣልኛል ማለት ነው ቀጥታ እና እየነገርኳችሁ ነው። ምንም ቢሆን እንትን ቪፒኤን እና ሳፋሪኮም እንትን እንዳትቀበሉ ማለት ነው። ቀጥታ እንትን ያደርጋችኋል እና አብዛኛውን ሰው ኢንቫይት ብታደርጉ ደህና ብር የምትሰሩ ይመስለኛል። እኔ ደህና ብር የምትሰሩ ይመስለኛል እኔ እና ይህንን ትነካላችሁ። ቀጥታ እዛ ቪፒኤን ሙሉ ለሙሉ ያመጣላችኋል። እንደዚህ ካለ በኋላ ቀጥታ ያመጣላችኋል ማለት ነው። ከዛ እንደምታዩት አሁን ያመጣልናል። እዛ በኋላ ከዛ ቀጥታ እንገባለን ማለት ነው። ይኸው አሁን አምጥቶልናል ማለት ነው። አሁን ምንድነው የምናደርገው? አሁን በቀስት ማድረግላችሁን ትነኩታላችሁ ማለት ነው። በቀስት ማድረግላችሁን በቀስት ያደረኩትን በምነኩበት ሰዓት እንደዚህ ብሎ ከመጣላችሁ ያው ጨርሳችኋል። ታክሳችሁን ተመርምሮ ብራችሁ ገቢ ይደረጋል ብሏል። እና በስንት ሰዓት ነው ገቢ የሚደረግልኝ ማወቅ ከፈለጋችሁ በስንት ሰዓት ነው ገቢ የሚደረግልኝ ብላችሁ ማወቅ ከፈለጋችሁ መጀመሪያውኑ ስትገቡ ያሳውቃችኋል ማለት ነው። በዚህ ሰዓት ውስጥ ብራችሁ ገቢ ይሆንላችኋል ብሏል። ገቢ ካልሆነላችሁ ደግሞ ሪፖርት ማድረግ ትችላላችሁ። ከፈለጋችሁ ገቢ ያልሆነኝም ብላችሁ ሪፖርት ማድረግ ትችላላችሁ። ይኸው ታክስ ጊዜ በጊዜ ጭምር ነው። አሁን እንዴት ነው ማድረግ የምችሉት? ክሬት ኢሜል እና 17 ወር ሲላል እዛ ጋር አሁን ይህንኛውንም ሰርቼዋለሁ እና የሰሩት ዝም ብዬ ላሳያችሁ ነው። እና እንዳልገባችሁ ደግሞ የቱ ጋር እንደምነኩ አሳያችኋለሁ። አሁን ይህንን ስቅድም ሰርቼው ነበር። ይችኛዋን ሊንክ ነው ከላይ ያለችዋን ሊንክ በምነኩበት ሰዓት እደጅታችኋል። እዛ ገብታችሁ መስራት ትችላላችሁ። እና ጊዜ በጊዜ እየጨመረ ነው፣ ታክሱ እየጨመረ ነው። እና ገብታችሁ ብትሰሩ ደህና ብር የምትሰሩ ይመስለኛል። እና አሁን ደግሞ ይህንኛውን ሰርተን እናሳያችኋለን ማለት ነው። እና ቀጣይ ኢንቫይት አደራረግ የማጫወት ምናምን እናሳያችኋለን። እና በጣም ቀላል ነው አፕሊኬሽኑ፣ አሰራሩ ሙሉ ለሙሉ ዌብሳይቱ በጣም ቀላል ነው። እንደዚህ እያደረጋችሁ በየቀኑ እስከ 10 ዶላር መስራት ትችላላችሁ ማለት ነው። አሁን እንጠብቀዋለን ትንሽ ማለት ነው። ኔትወርኩ ነው እና አሁን ኔትወርኩን ብያለኝ ነው። እዛ እንወጣለን ማለት ነው። አሁን ከዚህ ውስጥ ወይ ወደ በኋላ ወይ ደግሞ ወደ ማታ ነገ ወይ ደግሞ ሲነጋ ምናምን እንሞክረዋለን ማለት ነው። አሁን ላሳያችሁ ሌላ ምን እንዳለ ምናምን አሳያችኋለሁ ማለት ነው። እናንተ ግን አሁን የምነኩት የትኛውን ነው? ከጨረሳችሁ በኋላ እችኛዋን ነው የምነኩት ማለት ነው። በምነኩት ሰዓት ሰክሰስፉል ካላችሁ ብራችሁን ገቢ ይደረጋል ተመርምሮ እያላችሁ ነው ማለት ነው። አሁን ለምሳሌ በስንት ሰዓት ነው ገቢ የሚደረግልኝ ካልክ አሁን የዚህ ሰውዬ ስራ ከ17 ሰዓት በኋላ ይላል ማለት ነው። አንድ ዘጓት ላስታግልላችሁ እና ላሳያችሁ ማለት ነው። እንደዚህ እያያችሁ በስንት ሰዓት ገቢ እንደሚሆን ማወቅ ትችላላችሁ ከፈለጋችሁ ማለት ነው። ከፈለጋችሁ ይኸው አሁን ያ በአንድ ቀን ውስጥ ገቢ ይደረግላሉ ተብያለሁ ማለት ነው። ከሰራው ማለት ነው። እንደዛ እያደረጋችሁ መስራት ትችላላችሁ እንደፈለጋችሁ ማለት ነው። እና አሁን ቀጣይ ማሳያችሁ ሙሉ ታክስ አሰራሩ ነው። ምን እንዳለ አሳያችኋለሁ ማለት ነው። አሁን ታክስ የምትለውን ነካና ጌም እንደምታውቁት ጌም በመጫወት አፕሊኬሽን ዳውንሎድ አድርጋችሁ ወይም በሚጨምርላችሁ ሰዓት ውስጥ ያለውንም ብር ይጨምርላችኋል ማለት ነው። እዚህ ውስጥ ያለውን ብር አሁን ይህን ጌም መጫወት የምፈልግ ከሆነ እሱን እነካዋለሁ ማለት ነው። ቀጥታ ከዛ አፕሊኬሽኑን ዳውንሎድ አድርግ ይለኛል። ዳውንሎድ በማድረግበት ሰዓት ጌሙን በጉግል አስተሳስሩና እጫወታለሁ ማለት ነው። ጌም በምጫወት ሰዓት ኮይን ይሰጠኛል። ኮይን በማገኝበት ሰዓት ይህን ብሩ እየጨመረልኝ ይመጣል ማለት ነው። አሁን ሌላ ማሳያችኋለሁ ማለት ነው። እና ጥያቄም አለ ግን የጥያቄውን አብዛኛውን ስለ ራሳችሁ ኢንፎርሜሽን ነው የምትሰጡት እና ባትሰጡ ጥሩ ነው እላለሁ እኔ። ብትሰጡ ምንም አይሆንም፣ ግን እኔ ሰጥቼ ስላልሞከርኩ እናንተም ባሞክሩ ጥሩ ነው እላለሁ። አሁን ለምሳሌ ሌላ ደግሞ ላሳያችሁ። ይሄንኛው ነው ጥያቄው ማለት ነው።
እችኛዋ ልቻ የጥያቄ ናት እሷ እና ታክስ ምትሏ እንዳያችሁት ነው። አሁን አሰርቻችኋለሁ። ቀጣይ ደግሞ ቦነስ ምትሏ ነች ማለት ነው። ቦነስ ምትሏ ደግሞ እንደምታውቁት ቦነስ ይሰጣችኋል በየሰዓቱ በምገቡበት ሰዓት፣ በምትሰሩበት ሰዓት። ሪፈራሎች ደግሞ ምትሏ ደግሞ ከዛ ቅርታ አንድ ጊዜ ኔትወርኩ ተበላሽቶብኝ ነው፣ እናስተካክለዋለን። ከዛ እዚህ ጋር ሪፈራል በምትሉ ሰዓት ቀጥታ ምን ያደርግላችኋል? ሰው እንዲጋብዙ ያደርግላችኋል እና በሀገር ተቀምጧል ክፍያው፣ የክፍያው መሰረት በሀገር ተቀምጧል። በሀገር ሰርታችሁ መክፈል ትችላላችሁ። ማለቴ አሁን ለምሳሌ ኢትዮጵያ ውስጥ ምናምን እንደዛ አለ $0.10 የሚከፈለው ማለት ነው። ግን እና አሜሪካ ምናምን ያሉት ዩኤስኤ ምናምን ያሉ ከሆኑ ደግሞ እስከ $0.25 ትሸልማላችሁ። እና ማሰብ ያለባችሁ መጀመሪያ ኢንቫይታችሁ ጊዜ $0.40 እንደሚከፈላችሁ ነው ማሰብ ያለባችሁ ማለት ነው። እንደዛ እያላችሁ ማሰብ አለባችሁ እና ችኛውንም በደንብ አውቃችሁ መጋበዝ አለባችሁ። ቪፒኤን እንዳይጠቀም አሁን እንደዚህ ብላችሁ ቪፒኤን ከተጠቀማችሁ የሰራችሁትንም ብር ልታጡ ትችላላችሁ። ይኸው ከታች እንደምታዩት አሁን አደርግላችኋለሁ። እሱ እንደምታዩት አሁን ቪፒኤንስ ይላል እዚህ። አሁን ለምሳሌ በቅንፍ ማድረግላችሁ ድጋሚ አሁንም በቅንፍ አደርግላችኋለሁ። ይኸው ቪፒኤን የምትለውን ቆይ ላስተካክል እናሳያችኋለሁ። ቪፒኤን እና የሳፋሪኮም እንትን እንዳትጠቀሙ። ይኸው ቪፒኤንስ እያለ ነው እንዳትጠቀሙ። ቪፒኤን እና የሳፋሪኮም እንትን የነገርኳችሁ ነው እንዳትጠቀሙ። እና ኮፒ አድርጋችሁ ሪፈራል ሊንክስ የምትለዋን ነክታችሁ ኮፒው አንችኛው ማነው ኮፒ የምትለዋን ነክታችሁት በምልኩለት ሰዓት እነሱ ገብቶ በጉግል ሲያስተሳስቡ ተመልብሮ ይገባላችኋል ማለት ነው ለአካውንታችሁ። ይሄ ነው በቃ አሰራሩ። ሌላ ነገር ምንም የለውም። እና መስራት የምትፈልጉ ካላችሁ የቴሌግራም ቻናላችን ላይ መቀላቀል ቴሌግራም ቦቴ ላይ አለ እና ይህን ፔጅ ሰብስክራይብ በማድረግ እና ቪዲዮ ላይክ በማድረግ እና የሚደርሳችሁን ቪዲዮ ማየት ትችላላችሁ። ይመሻችሁ።